አሳቀኝ ዛሬ ወላሂ ላዚም ይሁንኩስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ በመላው ዓለም ላይ የምትገኙ ውድኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን አልሐምዱሊላህ። እንግዲህ ዩቲዩብ ላይ በጣም ብዙ ጊዜ ጠፍተናል። በጣም ብዙ ከሳምንትም 15 ቀን ከ15 ቀንም ደግሞ ወራት እያስቆጠርና ከዩቲዩብ ላይ በጠቅላላ ጠፍተናል ማለት ነው። ዛሬ ብቻዬን ስስቅ ነው እናንተ ጋር ለምን አልስቅም ብዬ የመጣሁት ማለት ነው። እንግዲህ እንደምታዩት ይሄ ጀበና ማለት ነው። መልክ ያለው ጀበና መስሎ የተቀመጠው ጀበና። እስቲ ቆይ ቢስሚላ እንዳይወድቅ ብቻ እንዳወድቅ እያሳየኋችሁ ነው። እንዳወድቅ ዛሬ ነው አይታይም። ቆይ ማቀራረብ ብላችሁ ቆይ ቢስሚላ ይሄን የፈራሁኝ እንደው ይሄ ነገር ዛሬ አስደንግጦ ሊገለኝ ነው። ከዛ እኔ አላቀንሽም የፈራው ነገር ወላሂ ማለት ነው። እንዴት እንደተሰበረ ልንገራችሁ። ደግሞ እኮ ጀበና ሲሰበር ወይ አንገቱ ይሰበራል፣ ወይ እጁ ይሰበራል፣ ወይ ቂጡ ይሰበራል። ካላጣው ቦታ ሁሌ የሚሰበርብኝ እዚህ መውጫው ላይ ነው፣ መቅጃው ላይ ነው። ሁሌ እየተቀነጠሰ የሚሄደው መውጫው ላይ ነው ማለት ነው። ወላሂ ቀልድ አይደለም። ከሳውዲ ካመጣው ብታምኑ ባታምኑ ይሄ አራተኛ ጀበና። አንድ የተሰበረው ያማሸሁት ቀን ነው የተማሸቀ። ከዛ እንዲበርድ ያልኩኝና የሆነ ማስቀመጫ ላይ አደረኩና ቁጭ አደረኩት አውጥቼ ማለት ነው። የሆነ ጋቻ ነገር ላይ ፌስታል ይዤ ከውጭ እንትን ገበያ ሄድኩና አንጠልጥዬ ፌስታሉ መጋረጃ አለ ገባችሁ ወደ ኩሽና መግቢያው። ከዛ ጋርዶኛል ምንም የለም ብዬ ሲሄድ በካልቾ ስለው ኧረ ወላሂ ከእጅቴ ነው የምስቀው። ወዲያ ማዶ ሄዶ ፍግም ሲል አየሁት። እየሮጥኩ እጅ ባነሳው እዚሁ ላይ ነው ቅንጥስ ያለው እንደነገርኳችሁ ማለት ነው። አንዷም ደግሞ እዚሁ ላይ ነው። መጥረጊያ ነው በቃ መጥረጊያ ነው የሚሰብረው። መጥረጊያ ሁሉንም ወላሂ ላዚም መጥረጊያ ነው የሚሰብረው። አሁን ዛሬ ቡና ፈላውኝና ከዛ ዳውድ ላይ ስደውል እኔ አልመጣም ምሳ ብሎ አለኝ። ከዛ ቆይማ እሱን ባይመጣ እኔ አንድ ስኒ ልጠጣልኩና አንድ ስኒ ያረኩኝና አንዷን አንስቻታለሁ። አንድ ስኒ ያረኩኝና ጀበና ይሁን አረኩኝና ልጠጣ ቁጭ ስል ስኳር አምጥቼ ቁጭ ስል ስኳሩ ተደፋብኝ። እንደው ማለት ታጥቼ ስጨርስ ብጠርገውስ። ከዛ ብድግ አልኩኝና መጥረጊያውን ይዤ መጥቼ ልክ እንደተጎነበሰ ከስር ሳረግ ቅንጭጣቱን ብዬ አላየሁትም መሰበሩን። ከዛ ስጠርግ ለብቻው ይሄዳል አብሮ ከመጥረጊያው ጋር ከቆሻሻው ጋር ምንድን ነው ስል በኋላ ሰው ጉረስን ጀበና ከወገቧ ጉምድ ብሎ የለችም። እና እንደምታየው ኧረ ቢስሚላ ኧረ ወላሂ ይቺ ጀበና ጉድ ያላት ወላሂ የሚገርም ፕራንክ ነው የምሰራባት ይሄንን ቪዲዮ ማለት ነው። ወላሂ ላዚም ስስቅ ነው ያልኩት ብቻዬን። ይሄንን ቪዲዮ እቀርጸውና አስቀምጠዋለሁ። ዳውድም ቪዲዮ ፕራንክ ካረኩ በኋላ ነው የምለቀው ማለት ነው። ያኛውን እንዳያዩብኝ ዩቲዩብ ላይ ገብቶ ቆይ እዩትማ ቢስሚላ እንዴት አባቱ እንደሚያስጠላ። አረ ደግሞ ካሜራው ውስጥ እንጂ ተሰማብኝ እኮ ነው እኔ ፍቅር በቀዳዳው ልቀጅ ነው እንዴ? እና በምኑ ለቅዳም ቆይ ሁለት ነው። እስቲ ቆይ ባፉ ልሞክረው። ቆይ መጀመሪያ ሩዮ እስቲ ቢስሚላ እናንተ ወላሂ ቪዲዮ ላይ ሩዮ አይ አቡበከር ያሳስቀኝ ዛሬ ወላሂ ላዚም ይሁን ቁስል ያለው እስቲ ከወደፊት ነው እንዲህ በቂት ነው የሚቀደው። አርበየው ዘንድሮ ወላሂ ቪዲዮ ፍቅር አንዴ እንዳጠጣበት በርዷል እኮ ነው። ኧረ ነው ወዲም ጉጋት ያዘኝ ዛሬ ነገር ነው ይሰበርብኝ። ወላሂ ምን ጀበና የበረክትልሽ ብሎ እንደረገመኝ አላውቅም። ይሄ አራተኛ ጀበና ነው። አምስተኛም አልገዛም። ወላሂ በብሪቅ ነው ጀመር ቡና ሱስ የለብኝ። ኧረ አቡበከር ቆይ ማን እንደ እንቅዳበት እቺ ቡና እይ ቦሲ
እንዳትናገር እሺ። እኔ ፍቅር ጀበናው መሰበሩ እንዳትናገር እሺ። ቪዲዮ እንሰራበታለን እሺ። ፕራንክ እናደርግበታለን እሺ። ወላሂ ላዚም እንደ ዛሬ በህይወት የስቄ አላውቅም። ለምን ሰበርሽው? እኮ አይደለም መጥረጊያው ነው ይሄ መጥረጊያ የቤቴን ዕቃ ማለት ነው። ጀበና አጣባለሁ ማለት ነው ሁሌ እንደተሰበረ። እሺ አሁን አንተ ተነስተህ ነው እንዴ? እሺ ፍቅር እዛቸው ቁጭ በል በቃ። ይሄን ያልተዋለው ይበቃኛል። በቀዳዳው ለምን አፈሰሰ? ተሰብሮ ነው። እስኪ ተመልከተው። ያንተን ጥርስ መስሏል እኮ የእኔ ፍቅር እንዴ! ኧረ ወላሂ ዘመኑ ደግሞ ሌላ ነገር ነው የሚመስለው። ኧረ ባቲ አንተ ማሩ አንተ ቪዲዮ እንሰራበታለን። ምን መሰለው ተሰብሮ እኮ ነው። አንተ የእኔ ፍቅር ቆይ ቪዲዮ እንሰራበታለን። አይ እስኪ ተመልከተው። አንተ ተሰብሮ እኮ ነው። መጥረጊያው እኮ ነው። እኔ እኮ አይደለሁ ግን በአላህ እንደዚህ ቢያስይዙት አይያዝም እንዴ? ይያዛል እኮ ወላሂ ላዚም አዲስ ጀበና እኔ እንደው ቄጧ እንኳን እራሱ እኮ በደንብ አልበሰለኝም። አዲስ ከሆነ አሁንም ሌላ ስታመጪ ሽርፍ ይላል። አለመታደል አንተ እንኳን ታዝበኛል ማለት ነው። በቃ አንተ ትምህርት አትሄድ ምን አትል እኔ ጋር እቂጥ ስለ እየተከተልክ የኔን ነገር መልቀም ነው ስራ። እስቲ ቢስሚላ እስቲ አንተ ውይ ውዴ አረጋ አስገዛው ነው ላይ በርዷል እኮ ቆየ እኮ ከተፈላ እንደጠጣ በርዷል። ስኳር የለውም ደግሞ። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ናፍቃችሁ የነበረ ጀበናዬን ሰብሬ ነው የመጣሁላችሁ። በሌላ ቪዲዮ እንገናኛለን። በሌላ ቪዲዮ የምንገናኘው ዳውድን ብራንክ አድርገን ነው። ባይ ባይ ቻው። ዝገማሩ